እናንተ ይህን ታውቃላችሁ? አውስትራሊያ ውስጥ በአጠቃላይ ያለው የህዝብ ቁጥር 22.7 ሚሊዮን ሲደርስ ግን ደግሞ ይህ ሀገር ራሱ 200 ሚሊዮን የሚደርሱ የጥንቸል ዝርያዎች ያሉበትና የሚገኝበትም ሀገር ነው። ይህ ማለት ደግሞ ከህዝብ ቁጥር አኳያ ስናየው 10 እጥፍ የጥንቸሎቹ የበለጠ ነው ማለት ነው። That's 10 times more rabbits than humans. የጥንቸሎቹ ቁጥርም ወይም ብዛታቸው ከፍተኛ ስለሆነ በአውስትራሊያ ውስጥ የፈጠሩት ጉዳትና ጥፋት በጣም ከፍተኛ ከመሆኑ የተነሳ የአውስትራሊያ መንግስትም ቢሆን እጅግ በጣም አጥፊ እንደሆነና በከፍተኛ ሁኔታ መከላከል ያለብን ጥንቸሎችን ነው ሲል አውጆና ደንግጎ ነበር። These rabbits have caused such destruction in Australia that the government has officially declared them a pest species. እዚህ ጋር እንግዲህ በግልጽ ስናየው ጥንቸሎች ማለት ለአውስትራሊያዎች ትልቅ የጥፋት ምክንያት ሆነው የተገኙ አንድ ፍጥረቶች ሲሆኑ ከነሱም ደግሞ ነፃ ለመውጣት በየጊዜው የተለያየ መንገድ ቢፈጥሩም እንኳን አልተሳካላቸውም የሚባል ሁኔታ ደርሰዋል። በሌላ በኩል ግን የቻይናን ብናይ ያለፉት 30 ዓመታት ከ4 ሚሊዮን በላይ የሚደርሱ ጥንቸሎችን ወደ ሀገሯ ኢምፖርት አድርጋለች፣ አስገብታለች። በእርግጥ እነሱ ሊበላቸው አይደለም። ኩቡኪ የተባለው በረሃዋ ላይ እጅግ በጣም ለየት ያለ ኤክስፐሪመንትና ሙከራ ለማድረግ ብለው ነበረ ያስመጧቸውም ያስገቧቸውም። China has imported more than 4 million rabbits in the last 30 years. በመጨረሻም ቻይኖች ያገኙት ውጤት ሲታይ መላው ዓለምን እጅግ በጣም ያስደነቀና ያስገረመ ክስተት ሊሆን ችሏል። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች፣ አንድ በረሃ ለምለም የነበረ የሚያምር አካባቢን እየዋጠው ሄዶ ያንኑ መሬት በረሃ በሚያደርገው ሰዓት ይህ ፕሮሰስ ሳይንሳዊ መጠሪያው ዴዘርቲፊኬሽን ይባላል። በዚህ ጉዳይ ላይ ደግሞ በጣም የተጠቃ የነበረው ቻይና ውስጥ የሚገኘው ኩቡኪ ዴዘርት ነው ወይም በረሃ። ድሮ ኩቡኪ የተባለው በረሃ በየዓመቱ 500,000 ሄክታር ያህል ስፋቱ እየጨመረ እየተንሰራፋ ሄዶ ነበረ። ይህም ማለት በቀላሉ በየዓመቱ ይህ በረሃ 500 ሄክታር ያህል ለምለም የነበረና የሚያምር አካባቢን እየዋጠ በረሃ ያደርገዋል ማለት ነው። ይህ ኩቡኪ የተባለው በረሃ ያን ያህል ቀላል በረሃ አይደለም። ቻይና ውስጥ ከሚገኙ ትልልቅ በረሃዎች መሃል በሰባተኛ ደረጃ የተቀመጠ ነው። በሰሜን በኩል የተወሰነ ቦታ ላይ ቅዝቃዜ ይታይበታል። ክረምት በሆነ ሰዓትም -4 ዲግሪ ፋራናይት የሆነ ቅዝቃዜ ይታይበታል። በሌላ በኩል ግን ሞቃታማነቱን ስናይ ወይ ሙቀቱን በጋው በጣም አስፈሪ የሆነ ሙቀት ነው። እርጥበት የሚባል ነገር መሬት ላይ ከነጭራሹ እንዲቆይ አያደርግም። በፍጥነት ተኖ ድርቀቱ ፈጥቶ ይወጣል። ቻይና ውስጥ አንዳንድ የታሪክ መዛግብታት ላይ የሞት ባህር ነው ይህ በረሃ ብለው ገልጸውታል። ይህም ደግሞ ታሪኩን በጣም አስፈሪ የሚያደርገው ኩቡኪ የተባለው በረሃ ከድሮ ጀምሮ በረሃ አልነበረም። ከተወሰነ ትውልድ ወደ ኋላ መለስ ብለን ስናየው ወይም በፊት ይህ በረሃ ወንዞች ነበሩት። በሳር የተሞላ ሜዳ ነበረው። የእርሻ